ያንኛው ይቀራል። አረ ሙሉን ነው የምቆርጥልሽ። ከዚህ በኋላ ምኑ ይደረጋል? ሲጀመር ኦልሬዲ ዋናው ሹሩባው ግንባሩ ከተቆረጠ ይሄ ምኑ ይደረጋል? እኔ ማሽን የለኝ አልሰፋው። ማናቸው የሚልኩት? እንዳትቀበይ ዲክላይን። ቆይ አንዴ ልዝጋው እንትኔን። ክብር ምክንያት ነው። እኛ መስለለጥ አናውቅም። ከገጠምን መግጠም ዝም ብላችሁ መጣችሁ። ታያት ምንድን ነው ታያት ገጥመን መስሎ ለምን ምንተው ሪል ሀበሾች ነን እኛ። ቆራጥ ነን እኛ። ሳገኙ አፈርድ የሚያስበሉና ስናገኛቸው ዴች እናስበላቸዋለን። አለቀ። እናሳ I'm happy now. Okay, አሁን በምን ትገጥሚያለሽ? እንደነገርኩሽ ከሻወርና ቅድም ያልሽ ምን ነበር? ከሻወርና በረዶ በጨው ጎጂ ነገር ውጪ ምረጫ ይድረስ ንገሪኛ። ለምሳሌ አንቺ እንዴት ነው ሰጠውሽ? አንቺ ቁጭ ብድግ ምናምን ኢዝ ናቲንግ አልሽ። ቁጭ ብድግ ይሄ ህፃን ልጅ ጨዋታ ነው። ዝም ብሎ አረቄ ቡና እየጠጡ የሚጫወቱት ጌም ነው ይሄ ቁጭ ብድግ። እሺ ምን እሱ ነው እኛ የምንቀጣው? እሺ እኮ አንቺ አይዲያ ካልሰጠሽኝ እኔ ከየት ላምጣ? የኔ ልንገርሽ፣ የኔ ሲምፕል ነገር ነው። ከዛ ለአንቺ አይዋጥልሽም። ያንቺ ቅጣት ምንድን ነው? እኔ ግን እንድቀይሩ አልፈልግም ያንቺን። እኔ አዲስ ሂውማን ሄር 3 ቀን የለበስኩት ሂውማን ሄር ቆርጫለሁ። የአሁኑ ቅጣት በርበሬ በዘይት ፊት መቀባት ጎጂ ማሪ፣ ጤና ፊት የሚጎዳ ነገር። ለራሴ ፊት ተበላሽቷል። ጎጂ ነገር ነው። አረኛ እንጂ የተቀባን አልተበላሽም። ባንዴ እኔ ሴንሲቲቭ ነው ቆዳዬ። ችግር ያለበት ቆዳ ነው። እሺ ንገሪኛ እንድመርጥ። እኔ አልቀይረውም። አንቺ ፀጉርሽን ነው የምትላጭው። እኔ ካሸነፍኩሽ እኔን አዲስ ኖ አይቀርም። አንቺ ማን ያቀብለሽናል? እሱማ እኮ አልቆ እኮ ሌላ ጌም እኮ ጀመርን። ያን እኮ አለቀ። የፀጉር እኮ አለቀ። የፀጉርማ ተፋለምን አለቀ። ሌላ አዲስ እኔ እሱ እንዲቀየር አልፈልግም። ምክንያቱም እኔ ሳሸንፍ ፀጉርሽ እንድትላጭ ስለምፈልግ እሱማ አለቀ። እሱ ደግሞ ነገ ነው። እንግዲህ ነገ ስንገናኝ ደግሞ እገጥምሻለሁ። አሁን የፀጉሩን ፓርት እኮ ጨረስን ነው። አሁን የሌላ ቅጣት ነው። እኔ ብድሬን እንዳልመለስ ነው ሄለን። እኔ ብድሬን መመለስ ፈልጋለሁ። አዲስ ሂውማን ሄር አስቀድደሽኛል። 3 ቀኑ ነው ከለበስኩት። እናቴ ትሙት 3 ቀኑ ነው። እሁድ ለታ ነው የለበስኩት። እሁድ ሰኞ ምን እሁድ ለታ ለብሼ መጥቼ እሁድ ለሊት እዚህ ጋቻል የአፋር ጎረምሳ መሰልሽ ብላችሁኝ አዲስ ሂውማን ሄር አለ ለብሼ ማላቀው። በቃ እሱ በቀደም የገዛሁትን ልብስ ብዬ ለብሼ የመጣሁት አዲስ ነው። ገና ኢንጆይ ያላረኩትም። ገና 2 ቀን ነው የለበስኩት። ስለዚህ እኔ ይሄንን ሂውማን ሄር የምወደውን አዲስ የገዛሁትን ቀድጄ ይሄ እኮ ዲፈረንት ሌላ ጌም ነው። ሐራም እኮ አንቺ ለእኔ ሌላ ቅጣት ስጭኝ። እኔ ደግሞ ለአንቺ ፀጉር መላጨት ራስሽ ነሽ ያመጣሽው። የፀጉሩማ አለቀ። ተፋልመ ነው እኮ ነገ ደግሞ እንደ አዲስ እንጀምር ነው ፀጉር የሚገባው። አሁን እኮ የፀጉሩ ነገር እኮ አለቀለት እዚህ ጋር። አሁን ቀጣይ ስቴፕ ደግሞ ሌላ ስቴፕ ነው። ኢንተርናሽናል ሁኚ ሀቡ አይቀየርም። ሄለን ይሄ ፌር አይደለም። ለእኔ እውነት ፌር አይደለም። ሂውማን ሄር ከቀደድኩ በኋላ ተሰጦች ካላሸነፍሽ አለቀ እኮ ጌም። ይሄ እኮ ቁማር እኮ። እሺ አሁንም ሌላ ሂውማን ሄር ቀዳለሁ። አንቺ ትላጫለሽ። እሺ ቅጣቱ ሳይቀየር የኔ የማይቀየር ሌላ ሂውማን ሄር ቀዳለሁ። አንቺ ትላጫለሽ። አንድ ነገር ላስረዳሽ፣ ለወደፊት ስትጫወጪኝ ማለት ነው። ይሄ ቁማር ነው። ቁማር ስትበይ ተበላክ ነው። በቃ መስጠት ነው ያለሽ፣ ማስረከብ ነው እንጂ ክርክር የለም። ቁማር ተበላ። ኧረ እኔ ያራዳ ልጅ ነኝ። እንደዚህ አልከራከርም። ቀደምኩልሽ አዲስ ሂውማን ሄር ቀደምኩልሽ። ማን ነው ፀጉር ከዚህ ተወራርዷል እኮ። እኔና አንቺ ስንጫወት እኮ ሄለን ታሸንፋለች፣ ሀቡ ታሸንፋለች እኮ። ተወራርዶ ብር ተበላልቷል እኮ። እኛ ተመልካቾች የኔ ቪዲዮዎች እኮ ያትዛሉ ጌም ስጫወት ታውቂያለሽ።
አዝዘው ነው የምንጫወተው ራሱ። ስለዚህ እሺ ታዲያ ምን ዋጋ አለው? እኔ ኢማን ሄር ቀድጄ አንቺ ፀጉርሽን ካልተላጨሽ ኢዝ ኢት ፌር? አሁን እኔ ተሰጥቶሽ ተጠቀምሽበት ነገ ነው ደግሞ እድልሽ የምትሞክሪው። አሁን ሌላኛውን ቅጣት ንገሪኝ፣ ችግር የለውም። የአሁኑ ቅጣት እመኚኝ ሀቡ በርበሬ በዘይት ተቀብተሽ አታውቂማ። ስለዚህ ለአንቺ በጣም ቆንጆ ነው ይቅጣል። ኖ ማሪ ነው ይሄ ይጎዳል። ጎጂ ነገር አለ ወደዶ በጨው ነው ኖ እሱን ሞክሬው እኮ አልቅሻለሁ። ያማል ማሪ እንዴ ጤናዬን የሚጎዳ ነገር ለምን ነርቭ ጭንቅላት በመቆም እኔ በጣም ኪሎ ሄቪ ነው ጭንቅላቴ ችሎ አይሸከምም። እኔ እና አንቺ ወፍራም ነና በጭንቅላት በመቆም ኖ ማሪ ሌላ አድርጊው ሌላ የኔና ተለቅልኝ ማኔሩ ምስማማበት ነገር ሊመጣ ይችላል። ሌላ የምታውቂውን ቅጣት ነገር ሌላ ሁሉ ነገር ጎጂ ነው እንዴ? በጭንቅላት በመቆም ጋይስ እኔ ራሴን ችዬ አልሸከም እንዴ ጭንቅላቴ ይሄን የሚያክል ኪሎ ችሎ አይሸከምም እንዴ አንገቴ ቢሰበው። እኔ እኮ እንዳንቺ ነኝ ሀቡዬ፣ እኔ እንዳንቺ ነኝ አልሸከምም። አንቺ እንደምታሸንፊ እርግጠኛ ሆነሽ ነው መጀመሪያም ፀጉሬን እላጫለሁ ያልሽው ማሪ እንዴ? ምንድን ነው ሀቡ እንደዚህ ናት። የአሁኑ ቅጣት ራሱ ይሁን እኔ አንቺን ፀጉርሽን ማስላጫት ስለምፈልግ የአሁኑ ቅጣት ራሱ ቆይ ሀቡዬ፣ በሽንት ቤት ላይ ተቀጥተሽ ታውቂያለሽ? ሽንትሽን አስገብተሽ ግሽን አስገብተሽ ቁጥረሽ ታውቂያለሽ? ኖ እጄን ያስገባሁት ከሚኪ ጋር ድሮ ስንጫወት እጄን ፐርፌክት። የሽንት ቤት ውሃ በመታጠብ እጄን ብቻ እንደዚህ ነው እኮ ያደረኩት በመታጠብ ክብረ ነክ ነገር አልቀጣም። የአሁኑ ቅጣት እንድገመው ልቅደድ እንዳሁኑ አንቺ ፀጉርሽን ተላጪ ቁማሩ አለቀይሻለሁ። ነገ ነው በዙ የምንጋጠመው ደግሞ እሱ እኮ ጨረስን። ሀቡ አትመለሽ ወደኋላ እሺ። ቲቪ በመስመር ትገቢያለሽ? ቲቪ የኛ ቤት ቲቪ የተሸዋል 85 ኢንች ሶኒ ነው። ባልየው ከቤት ነው የሚያባረኝ። እኔ ቲቪ በመስመር ካልገባሽ ምን እናድርጋለን መሰለሽ? የመጨረሻ አንድ ህዝቡ ከታች ምረጥ፣ እዛ እነሱ ባሉት እንሄዳለን። እሺ ምረጡ። አይቀየር በእናታችሁ እኔ ጋር አይቀየር። እሷ ፀጉሯን ትላጭ፣ አንቺ ሁማን ሄር ቁረጭ እያሉ ነው። በህዝብ ሀሳብ የምትስማሚ ከሆነ በሱ እንጫወት፣ አንድ እንጫወት። እኔ ሁማን ሄሬን ቀድጃለሁ፣ አንቺ ደግሞ ተላጭ። ካሸነፍኩሽ ተላጭ፣ ካላሸነፍኩሽ እኔ ሌላ ሁማን ሄር ቀዳለሁ። ሌትስ ጎ